በዚች ሰዓት፣ በዚች ፍሪ ታይም፣ በዚች ክረምት የምንወስናት ውሳኔ ህይወታችን ወዴት አቅጣጫ እንዲሄድ እንደምንፈልግ የምታመለክት ናት። ብዙ ነገሮችን ለማስተካከል ምቹ ጊዜ ክረምት ነው፣ በተለይ ደግሞ ተማሪ ከሆንክ ማለት ነው። ነገር ግን አብዛኞቻችን ይሄን ጊዜ እያባከነው ነው። እኔም በጣም ብዙ ክረምቶችን አባክኛለሁ። ነገር ግን በዚህ ክረምት እንደ ፈጣሪ ፍቃድ በተቻለ አቅም ራሴን በደንብ ማሻል መለወጥ እፈልጋለሁ። በቃ ፍርሃቶቼ መጋፈጥ እፈልጋለሁ። ብዙ ነገሮችን ኤክስፒሪየንስ ማድረግ እፈልጋለሁ። በቻልኩት አቅም ክረምቴን በአግባቡ መጠቀም እፈልጋለሁ። እናንተም ክረምታችሁን በአግባቡ መጠቀም እንደምትፈልጉ እርግጠኛ ነኝ። በዛሬው ቪዲዮ እንዴት ራሳችን እየሸወርን እንዳለና እንዴት እውነታውን መጋፈጥ እንዳለብን አሳያችኋለሁ። ዛሬ የማወራው በጣም ከባድ እውነት ነው፣ መቀበል የማንፈልገው እውነት ማለት ነው። ይህን ቪዲዮ እስከ መጨረሻው ካያችሁ በእርግጠኝነት ክረምታችሁን ለመጠቀም እንደምትወስኑ እርግጠኛ ነኝ። ቀጥታ ወደ ቪዲዮ እንሂድ። ክረምት ሲመጣ ምን እንደሚፈጠር አስብ እስኪ። ስፔሻሊ ደግሞ ተማሪዎች አሳይመንት የለም፣ ፈተና የለም፣ ቢዚ የሚያደርግ ነገር የለም፣ ምንም ፕሬዠር የለብንም። ፋይናሊ ለራሳችን የሚሆን ነፃ ጊዜ አገኘን። ነገር ግን ይህን ነፃ ጊዜ ህይወታችን ለመቀየር ከመጠቀም ይልቅ ብዙዎቻችን ክረምት ሙሉ ቀናችን ተመሳይ ነው፣ የታወቀ ነው። ምን እናደርጋለን? አርፍደን እነሳለን። ሶሻል ሚዲያ ላይ የማይጠቅሙንን ቪዲዮዎች በማየት ረዥም ሰዓት እናሳልፋለን። ስፖርት አንሰራም። በቃ በሰዓቱ ደስታ የሚሰጡ ነገሮችን፣ ነገር ግን የረዥም ጊዜ ጥቅማቸው ዜሮ የሆኑ ነገሮችን በማድረግ ክረምታችን በሙሉ እናባክናለን። በጣም ደግሞ ራሳችን በጣም እንዋሻለን ከመጠን በላይ። ክረምቱ ካለቀ በኋላ ጊዜ ነበረኝ እንደዚህ ባደርግ እንደዛ ባደርግ እንዳለን። ነገር ግን ማወቅ ያለብን ነገር አለ። ዛሬ እኔ ከእናንተ የተሻልኩኝ አይደለም ይሄን ነገር የምናገረው። እኔም ፊልም እያየሁ ነግቶብኛ ቃል በደንብ አርፍጄ ተነስቼ አውቃለሁ። ሶሻል ሚዲያ በደንብ ተጠቅሜያለሁ። አሁን ግን ትክክለኛ ጊዜ ነው ብዬ አላስብም። በቃ የባከኑት ጊዜዎች ባክነዋል። ኢትስ ኦኬ። በዚህኛው ክረምት ግን የምንችለውን ነገር ማድረግ አለብን። እንደዚህ ሲል ብዙ ነገር ማድረግ አለብን ሳይሆን በቃ የህይወታችን ዳይሬክሽን በትንሽ ቢሆን ሊለውጡ የሚችሉ ነገሮችን ማድረግ መጀመር አለብን፣ ግዴታ ነው። ይህን ቪዲዮ የሚሰራው ለእናንተም ለራሴ ማስታወስ የሚፈልገው ነገር ስላለ ነው። እሱ ምንድነው? ነፃ ጊዜ ወይም ፍሪ ታይም ማለት የራሳችንን ማንነት የምንፈትንበት ትልቅ ፈተና ነው። እንዴት? ህይወት ቢዚ ያደረገችን ሲመስለን ወይም ደግሞ የሆኑ ነገሮችን እያደረግን ሲሆን፣ ለምሳሌ ተማሪ ከሆነ እየተማርን ነው አይደለ? ራሳችንን መሸወድ ቀላል ነው። ተማሪ ከሆነ ትምህርት ካለ ምናምን ማለት ነው። እንዴት ነው የምንሸውድ? መስራት ያሉብን ነገሮች እንዳሉ እያወቅን፣ መማር ያሉብን ነገሮች እንዳሉ እያወቅን፣ ኮንተንት ክሬት ማድረግ እንዳለብን እያወቅን፣ በቃ ማድረግ ያሉብን ነገሮች እንዳሉ እናውቃለን አይምሯችን ላይ ማለት ነው። ነገር ግን ምን ብለን ራሳችን እንሸውዳለን? ጊዜ የለኝም፣ አሁን እየተማርኩ ነው፣ እንደዚህ ፈተና አለብኝ፣ እንደዚህ ጊዜ የለኝም፣ ቢዚ ነኝ በምትለዋ ፍሪክ ምክንያት ራሳችን እንሸውዳለን። አይምሯችን ቢነግረንም ከዘመኑ ጋር መሄድ ያለብን የሆነ ስኪሎች መማር እንዳለብን አይምሯችን ቢነግረንም ራሳችን ምን በሚል እንሸውደዋለን? ጊዜ የለኝም ወይም ደግሞ እየተማርኩ ነው፣ ይሄን እያደረኩ ነው። አሁንስ እሺ፣ አሁን ምንድነው? ለምሳሌ ክረምት ገባ፣ ምንም ትምህርት የለም፣ ጊዜ የለኝ የምንልበት ምንም ሪዝን የለንም ማለት ነው። ክረምት ካለቀ በኋላ አይምሯችን ወይም ሳሟን ክረምትህን ለምንድን ያባከንከው ቢል ምን ብለን ነው ማለት? አሁን ምንም ራሳችን የምንሸውድበት ነገር የለም። ለዚህ ነው ነፃ ታይም ወይም ነፃ ጊዜ ወይም ፍሪ ታይም የራሳችን ማንነት የምንፈትንበት ትልቅ ፈተና ነው ያልኩት። አሁን ምንም ቢዚ የሚያደርገን ነገር የለም። ስለዚህ በዚህ ሰዓት ስሙኝ በደንብ፣ በዚህ ሰዓት የምንወስናት ውሳኔ ህይወታችን ወደ የት አቅጣጫ እንዲሄድ እንደምንፈልግ የምናመለክትባት ነው። በቃ ይሄ ነው እውነታው። ማለት ከባድ ቢሆንም ለመቀበል ቢከብድም ከራሳችን ጋር ሆነስት መሆን አንችልም። አብዛኞቻችን ብዙ የተበላሹ ነገሮች ስላሉ ከራሳችን ጋር ሰላም ስላልሆነ ራሳችን እየሸወርን መቀጠል ነው እንጂ እውነታውን መጋፈጥ አንፈልግም። ወይም ከባድ ነው ደግሞ። ልክ ናችሁ። እኔም አልፈልግም። ሳምሃው እውነታውን መጋፈጥ ይከብደኛል። እንደዚህ እያልኩም እኮ ክረምቴን ላባከን እችላለሁ። መስከረም ላይ መጣችሁ ጠይቁኝ፣ ምንም ሳላደርግበት ላልፍ እችላለሁ። በቃ ፐርፌክት አይደለሁም። እኔም ጀስት የመለወጥ ፍላጎቱ ብቻ ነው ያለኝ። እንደሁላችሁ ሰነፍ ነኝ፣ አርፍጄ እነሳለሁ ምናምን፣ ግን በቃ የመለወጥ ፍላጎቱ አለኝ። በቃ ይሄ ነው እንጂ የተለየ ማድረገው ነገር የለም። ፐርፌክት አይደለሁም። ስለዚህ ምን ብለን ነው ራሳችን የምንሸውደው? እስኪ ክረምቱ ካለፈ በኋላ ለምንድን ነው ክረምትን ያልተጠቀምከው ቢለን ሰው ምን ብለን ነው የምንሸውድ? ስለዚህ በዚች ሰዓት፣ በዚች ፍሪ ታይም፣ በዚች ክረምት የምንወስናት ውሳኔ ህይወታችን ወደ የት አቅጣጫ እንዲሄድ እንደምንፈልግ የምታመለክት ናት። እውነታው ይሄ ነው። በቃ
መቀበል አለብን። ሶ እኔ ይሄን አክሴፕት ስላደረኩ በተቻለ አቅም ይሄኛውን መንገድ መርጫለሁ። እንግዲህ ፈጣሪ ቢፈቅድ ብዙ ነገሮች ማሳካት እንኳን ተወው ማድረግ እፈልጋለሁ። መጣር መሞከር እፈልጋለሁ። ውጤት የኔ ጉዳይ አይደለም፣ ከኔ የሚጠበቀው መጣር ነውና በቻልኩት አቅም ይሄን ክረምት መጣር፣ ብዙ ነገሮችን መሞከር፣ ብዙ ነገሮችን ኤክስፒሪየንስ ማድረግ፣ ፍርሃቶቼን መጋፈጥ እፈልጋለሁ። ሶ እናንተም አክሴፕት አድርጉ። በቃ ትልቅ ነገር አድርጉ እያልኩ አይደለም። አትሊስት መጽሐፍ ማንበብ መጀመር ራሱ እኮ አንድ ነገር፣ አንድ ስኪል መማር መጀመር አንድ ነገር ነው። ስለዚህ እናድርግ። በቃ ትንሽ ነገር ለማድረግ እንሞክር በዚህ ክረምት። ምክንያቱም አሁን ራሳችን የምንሸውድበት ምንም ሪዝን የለንም። ቢዚ አይደለንም፣ ነፍ ጊዜን ያለና። ስለዚህ ራሳችሁን መሸወድ ስለማትችሉ በዚህ ክረምት የሆነች ነገር ለማድረግ እንሞክር። እኔም በተቻለኝ አቅም የማደርጋቸው ነገሮች ያው ቪዲዮግራፊ ስኪልም የለኝም፣ ኤዲቲንግ ስኪልም የለኝም። ነገር ግን በተቻለኝ አቅም የማደርጋቸውን ነገሮች ለማሳየት እሞክራለሁ። ስለዚህ ክረምታችን በአግባቡ መጠቀም አለብን። ብዙ መማር እንፈልጋቸው ነገሮች አሉ፣ ማድረግ መስራት እንፈልጋቸው ነገሮች አሉ። ጥሩ ኮንቴንቶችን ክሬት ማድረግ እፈልጋለሁ በተቻለ አቅም። ስለዚህ ክረምቴን እኔ በዚህ መንገድ ነው ለማሳለፍ ያሰብኩ። ስለዚህ ፕሊስ አታባክኑት። የሆነ ሰዓት ይቆጫችኋል፣ ይቆጨናል። ስለዚህ ይህን ክረምት በአግባቡ እንጠቀም። አብረን ማድረግ እንችላለን። የእናንተ አንድ ሰብስክራይብ ለእኔ ሳፖርት ነውና ቪዲዮውን እስከ መጨረሻው ካያችሁ ላይክም ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።